ያውቃሉ? አንዳንድ ድመቶች ከቤት ጠፍተው የሚቀሩበት ምክንያት ዛሬ ጥናቶች የሚያሳዩትን 4 ምክንያቶች እነግራችኋለሁ። አንደኛ፣ ድመቶች በግዛታቸው ውስጥ መኖርን ይፈልጋሉ። እናም አንዳንድ ከሌላ ቦታ የማያውቁት ድመት ከመጣ እንደ ስጋት ስለሚቆጥሩት አካባቢያቸውን ለቀው ሌላ ፍለጋ ይሄዳሉ። ሁለተኛ፣ ፍርሃት ከፍተኛ ድንጋጤ ሲገጥማቸው በተለይ ቤት ውስጥ ሲመቷቸው ወይም ሲጮሁባቸው ነገሩን ስለማይረዱት በድንጋጤ ከወትሮ እርቀው ይሄዱና መመለሻውን መንገድ ያጡታል። ሶስተኛ፣ አንዳንድ ድመቶች አዘውትረው ሌላ ሰው የሚመግባቸው ከሆነ አንዳንድ ጊዜ በፍቃዳቸው አዲሱን ቤት ይመርጣሉ። አራተኛ፣ እንዳለመታደል ሆኖ አንዳንድ ድመቶች ጉዳት ደርሶባቸው ወይም የተደበቁበት ቦታ ተጎድተው ማንም ሳያገኛቸው እዛው ሞተው ይቀራሉ። በዚህና በሌላ ምክንያት ሳይመለሱ ይቀራሉ። ያሳዝናል።